ዋት ኢዛ ፓክ ዛሬ ደግሞ በ200 ብር ማለት ነው ቀኑ ሙሉ እንውላለን። ከዚህ በፊት አይታችሁታል። የ50 ብር ቀኑ ሙሉ ሰርተናል፣ የ100 ብር ቀኑ ሙሉ ሰርተናል። አሁን ደግሞ በይሳችንን ትንሽ ጨምር አድርገን የ200 ብር የቀኑ ሙሉ እየሰራን ነው ማለት ነው። ቁርስ፣ ምሳ፣ እራታችን ይችላል ማለት ነው። ጽድት ያለ ውሎ እናሳልፋለን። አሳልፋለሁ ወይስ አላሳልፍም የሚለውን እስከመጨረሻው በመመልከት ማየት ትችላላችሁ። ኤኒዌይስ ግን አዲስ አካውንት ነን፣ ሰብስክራይብ እያደረጋችሁ አንረሳሳ። ዛጋ ብስባራለ ያን ያለኝ 200 ብር ናት የቀን መዋያ ይችላል ማለት ነው። ምን እናደርጋለን? ሁሉ ነገር መብላት አለብን። ሆድ የሚይዝ ነገር ምሳ ደግሞ ጸደይ ምግብ ነው መብላት አለብን። ራት ኖርማሊ ማልበላም ግን ያው ቻል የሚያደርገን ነገር ነው መያዝ አለብን። ተከታተሉንና እንየው። ስም ማን ይባላል? ተመስገን። እሺ ዛሬ ጥያቄ እየጠየቅን ያለው በ200 ብር ቁርስ ምሳ እራት ተችሎ መዋል ይቻላል ወይ የሚለው ጥያቄ ነው። በ200 ብር ቀኑ ሙሉ መዋል ይችላል ወይ አንተ? በ200 ብር? አዎ። አይ እንዴት ሰው ይገባ ካልኩ በባዶ ይችላል። እንደሱ ነው። ግን ቁርስ ምሳ እራቱን ችለህ መዋል ትችላለህ በ200 ብር? ኧረ አይችልም። እኔ አሁን ዛሬ ልሞክር ነው። በ200 ብር ቁርስ ምሳ እራቴን ችዬ ለመዋል እየሞከርኩ ነው። ምን ትመክረኛለህ? በ200 ብር ወይ ብስኩት በልተለቱን ካልሆነ ሌላ ነገር የሚገዛልህ ነገር በ200 ብር የቀን ውሎ መዋል ይቻላል ወይ? ቁርስ ምሳ እራትን እንችላለን የሚለው ጥያቄ ልጠይቅህ ነው የመጣሁት ዛሬ። በአሁኑ ኮንዲሽን እንደዚህ እኔ አሁን እየሞከርኩ ነው። በ200 ብር ቁርስ ምሳ እራትን ችዬ ከዛ ራሴን ማዝናንቼ ለመዋል እየሞከርኩ ነው። ምን ትመክረኛለህ? እንዴት አሁን በሰዓት ቁርስ 100 ምናምን ብር 200 ብር ነው ለቁርስ ነው የምትሆነው እንጂ እንዴት ነው ምሳና እራት በምን ትፈራ ነው 200 ብር? እኔ በቃ በ200 ብር ውሎን ለማዋል አልኩ። ስለዚህ ልተው በቃ ሙሉ አይ ነው በቃ ኤክስትራ የሆነ ነገር ሌላ ነገር ጀምረ በቃ ቢያንስ 600 ብር በቃ በቀን ግዴታ ያስፈልጋል። 600 ስለዚህ በቀን 600 ብር ያስፈልጋል ብሏል ለማዋል። በ200 ብር ለዛሬ ሞክራለን። ከዛ ቀጣይ ላይ ደግሞ እየጨመርን እንመጣለን ማለት ነው። መንፈሳዊ ጦርነት የሚለውን የቅዳፍ ወርቅ ዘፈን ተብቶችታል። በጣም ጸዴ ነው። ደግሞ ሀገሬን ወዳሬ ምን አይላል ግን ቁርስ ሰዓት ነው አሁን። ፓስቲ ምናምን ልበላ እያሰብኩ ነው። ፓስቲ ያለ ሻይ በባዶ ማለት ነው። ምክንያቱም በጀታችን ዝቅ ያለ ነው። ሰውየው እንዳሉ 600 ብር ምናምን ነው የሚያስፈልገው ለአንድ ቀን ሙሉ። እንደውም ዝቅ ያለ እንትን እየተጠቀምን ማለት ነው። ከፓስቲ በላይ አንድ ፍሬ ሙዝ ኢዝ ቺፐር ገባህ? ለዛ አንድ ፍሬ ሙዝ እንብላ በዳቦ ሙዝ በዳቦ አሁን አግኝተናል። አባ አንድ ፍሬ ሙዝ ስንት ነው? 10 ብር አንድ ፍሬ ሙዝ አግኝተናል። እናመሰግናለን። ከዛ በኋላ ደግሞ ዳቦ እዛ ጋር 13 ብር እንገዛና ሙዝ በዳቦ ቁርሳችንን እንችላለን ማለት ነው። በ200 ብር የቀን ውሏችን እንደዚህ ጀምሯል። ጸዴ ስታርት ላይ ነው ጀምሯል። ዳቦ ስንት ነው? 14 ሙዝ በዳቦ ቁርስ ይበላል ይችላል። የለኝም በቃ በእጅ ሲሆን አንድ ነው ችጋ ከፍተን እንትን እንበላት። 10 ብር ገዝቼ ያየዋ ሙዙ እዚህ ጋር ተጎድቷል። ጉዳት ነው ያለው። ምን ነው ፈራሽ? እንዳውጨርሰው ይኸው ጸዴ ሳንዱቻ እንብላ። ሶ 175 ብር ነው የተረፈኝ ማለት ነው። አሁን ቁርሳችን በልተናል። 25 ብር ብቻ ነው ለቁርስ የወጣ ነው። በጣም ጸዴ ነው። አሁን ደግሞ ወደ ምሳ እንሄዳለን። ወጣት ማዕከል ጸዴ ምግብ አለ ብለውናል፣ እንደባለፈው ማለት ነው። ወደዛ ደርሰናል። አሁን ምሳ ሰዓት ደርሷል። ወጣት ማዕከል ገብተን ማለት ነው ጸዴ ምግቦች አሉ ተብለናል። ምስት ተከተሉ ገብተን ጠይቅ። አይ ወጣት ገብተናል። የምግቦቹን እንትን ዝርዝር ጸዳዴ ምግቦች አሉ ማለት ነው። በየአይነት 80 ብር ጥብስ እና አሁን እኔ የፈለኩት በየአይነት ነው። ጸዴ በየአይነት ማለት ነው። ውስጥ ገብተን ተከተሉ። ጸዴ በየአይነት መጥቶልናል ማለት ነው። ያየውና ይሄ ምንድነው? ቲማቲም ነው። ኦ ማይ ጋድ ቲማቲም! ኦ ማይ ጋድ ቲማቲም! ቲማቲም ምስር አለ፣ ሽሮ አለ። ቲማቲም ነው፣ ድንች ነው። አንተ
ብዙ አይነቶች አሉ። እንብላ። በ80 ብር የወላ ምግብ የሚያዋጣቸው ራሱ አይመስለኝም። እኔ ይህ እንደዚህ አይነት ነገር ቢሸጥ ማለት 180 ብር ምናምን ማለት የ100 ብር ልዩነት ነው ያለው እና በጣም ጸዴ ነው። ሩዙ ይጣፍጣል፣ ድንቹ ይጣፍጣል፣ ቲማቲሙ ትን ያስፈራል። ይመቻቸው ወላሂ በጣም ጸዴ ነው። መልሳቸው እየጠበቅን ነው። ስንት ብር እንመልሳለን መሰለህ? 20 ብር እናመሰግናለን። አግኝተናል። ጸዴ ነው። አሁን ቀጣይ ደግሞ ወደ እራት እንሄዳለን ማለት ነው። 95 ብር ትርፍ አለን። የት ነው ያለነው? ወደ ጋዜው ደርሰናል። ያለን ሄደን ጋዜው ባልኩ የት ነው ይሄን ሰፈር እስቲ ንገሩኝ። ጸዴ ሰፈር ባይዘው 100 ብር ካርድ ሸጥመዋል። ቦታውን ላወቀ ሰው ማለት ነው። ከነስልኩ ቁጥራችሁ ቁጭ አድርጉት። ሀብታም ልጅ እኮ በስመ አብ ይበላል የለ እንዴ አሁን እዚህ ሳምቡሳ ገብተን ማለት ነው። ሳምቡሳና ኮካ ገዝተን እንወጣለን። እዚህ ጋር ያው ሳምቡሳና ኮካ ይመጣል። አራት ይበላ በጣም ሰዲ የዛሬው ዩቲዩብ ቪዲዮ ይሄንን ይመስል ነበረ። እንደተመቻችሁ ተስፋ አደርጋለሁ። በ200 ብር ቀኑን ሙሉ ችሎናል ማለት ነው። ቁርስም ሰዓት ይችላል። ነጭ ብዬ ነው እንደዛሬ ቀበል ይቻላል። ዛሬ ቀበል ይቻላል አላውቅም። ከዚህ በፊት ምግብ አቁሜ ነበር። እንደውም ከዚህ በፊት በ200 ብር ዘጭ ብዬ እያለሁ 80 ብር በየአይነት ምን የሚሉት ነው? ተአምር እኮ ነው። ኤኒዌይዝ ሰብስክራይብ ምናምን እያደረጋችሁ አግዙኝ። ቀጣይ ምን እንደምናደርግ ደግሞ ኮሜንት ላይ ጻፉልን። ጻጋሩ ስባላለሁ። አጥፉ አካውንቴን ሌሎቹን ቪዲዮዎቻቸው ጻጋሩ